ይሄ ታዋቂውና ጠንካራው አሮን የሚወዳደረው ከቻለር ጋር ነው። ምን ያህል ጊዜ ይህንን ጨዋታ ተጫውተሃል? አንድ ጊዜ። አንተስ ምን ያህል? ከአንድ በላይ። አሁን ውድድሩን ፍትሃዊ ለማድረግ ለሱ 10 ኳሶች እንሰጣለን፣ ለቻለር ደግሞ 20 ኳሶች። ምናልባት ከዛም በላይ ቢኖረኝ አሪፍ ነበር። በራስ መተማመን ሊኖር ይገባል። $100,000 አሸንፈዋለሁ። አዎ እንደዚህ ነው። እንደዚህ ይሄ እኮ የዓለማችን ምርጡ ተጫዋች ነው። ቻለር ምንም እድል የለውም። አዎ የመጀመሪያውን አላሳካም። ከመስመሩ ማሳለፍ አለበት። ከ1-0 አዎ እየሄደ ነው። አዎ መስመሩን አልፏል። ከ2 1 ይሄ ወደ ላይ ነው የተመታው። ጨረቃው ጋር ሊደርስ ነበር። ከ3 1 ከ4 1 ኧረ በለው። ምናልባት አናደነዋል መሰለኝ። እንቀጥል። ከ5 2 አስቆጥሯል። አዎ በድጋሚ አስቆጥሯል። ከ6 3 ቆይ አንድ ጊዜ በልሽ። ይቀጥል። ትንሽ ለመረበሽ እየሞከርኩ ነው። አዎ ሰርቶልኛል። የረበሽኩት ሰርቷል። እያለፈ ነው። አዎ አልፏል። ከ8 4 አስቆጥረሃል። አሁንም በድጋሚ አስቆጥሯል። 5 በል የመጨረሻውን ኳስ ስጠው። የስ አላለፈም። ከ10 5 አስቆጥሯል። አሁን አንተ የሚጠበቅብህ 6 ማስቆጠር ነው። ከ20 $100,000 ነው ከፊት ለፊት ያለው። ከ20 መሀል የመጀመሪያው ኳስ። ኧረ በለው ቻለር፣ ከየት ነው ያመጣው ይሄንን? ካርል ወደ አንተ እየመጣ ነው። ያዘው። አይ እንዴ ቻለር ወዴት ነው የመጣኸው? ወይኔ ተወኝ እባክህ። አቋቋሚ ልክ ነው እንዴ? የምትነግረኝ ነገር አለ? አይ በፍጹም አልነግረህም። በደንብ መምታት አለብህ። ወይኔ ወደፊት ከመምታት ይልቅ ወደ ጎን መምታት ይቀለዋል። ከ3ቱ መሀል በትክክል መምታት የቻለው ኳስ ራሱ 1 ብቻ ነው። ምንድን ነው እየመታ ያለው? የትም አይደርስም እኮ። ወይኔ ሜዳውንም ማጥበብ ነበረብን ለሱ። እንደዚህ እኮ አይቆጠርም። ወደፊት ለፊት ምታ። ለዚህ ነው ለሱ 20 ኳሶች የሰጠ ነው። ይህ አይቆጠርም። ወደኋላ ነው። አሁን ውድድሩ አሳሳቢ ሆኗል። እስካሁን 11 ኳሶችን መጥቷል። ምንም አላስቆጠረም። ቻለር እየለመንኩህ ነው። ወይኔ ኧረ እባክህ፣ ከሱ እኮ እጥፍ ኳስ ነበር የሰጠው። አሁን ላይ ቻለር ውድድሩን የማሸነፍ እድሉ በጣም ዝቅተኛ ነው። አንድ ጊዜ እንደ ማሽን ነው እየመታሁት ያለሁት፣ ግን የትም አይሄድም። $100,000 ነው የምታሸንፈው። 13 ኳሶችን መታሃል። ስለዚህ አሁን ውድድሩን የበለጠ አሪፍ ለማድረግ 1 ኳስ እንኳን የምታሳልፍ ከሆነ $100,000 ለሁለታችሁም ይሰጣሉ። ተስፋ እየቆረጥኩ ነበር በውድድሩ። በል እሺ 14ኛው ኳስ እንዴ ሊወጣ ነው እንዴ? ሊያልፍ ነው ይመስላል። አዎ አይ ግን ጥሩ ምልክት ነው። በል ይሄ ምናልባት ሊያልፍ ይችላል። ወይኔ አሁንም በጣም ተቃርቦ ነበር። አይ በል ታደርገዋለህ። እድል አለ አሁንም። በል ካርል ያዘው። ምናልባትም ይሄኛው። ወይኔ አሁንም ተመልሷል። 2 ኳስ ብቻ ይቀራል። ወይኔ የባሰ እየደከምኩ ነው ያለሁት። ያለህን ሙሉ አቅም መጠቀም ይኖርብሃል። ለዚህ የመጨረሻው ኳስ ታደርገዋለህ። የመጨረሻ ኳስ። ቆይ ወይኔ በጣም ተቃርቦ ነበር። ይሄ ያንተ ህይወት ነው። የኔ ህይወት ደግሞ መሳቅ ነው። ቻለር ብሬን አትይብኝ። እውነቱን ነው። ከዚህ ቦታ ዞር